የወንጀል ዜና እናሰማለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ይቀላቀሉ። ወደ ዜናው አልፋለሁ። ለ29 ዓመታት በቋጠረው ቂም ተነሳስቶ ሰው የገደለው ግለሰብ በ16 ዓመት ጽኑ እስራት ተቀጣ። ጥር 2 ቀን 2016 ከቀኑ 11 ሰዓት ተኩል በሚሆንበት ጊዜ በድሬዳዋ ከተማ ወረዳ 6 ልዩ ቦታው ፈረስ መጋላ እየተባለ በሚጠራው አካባቢ ነው የወንጀል ድርጊቱ የተፈጸመው። የድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የሰው መግደል እና ልዩ ልዩ ወንጀሎች ምርመራ ዲቪዥን ኃላፊ ኢንስፔክተር ተመስገን ተሰማ ለድሬ ፖሊስ ሚዲያ እንደገለጹት ተከሳሽ ሳሙኤል ኃይሌ ተፈራ ከዛሬ 29 ዓመት በፊት ከባለቤቱ ጋራ በሟች ቤተሰብ የመኖሪያ ግቢ ውስጥ ተከራይቶ በጉርብትና አብሮ ይኖሩ እንደነበር ተናግሮ ታዲያ በአንዲት ቀን ተከሳሽ ሳሙኤል ኃይሌ ሟች ግለሰብ ባለቤቴን አማቅጦብኛል የሚል ጥርጣሬ በማሳደሩ በመካከላቸው የነበረው ሰላም በመደፍረሱ ለመለያየት ይገደዳሉ። ኢንስፔክተር ተመስገን ተሰማ አክሎ እንደገለጹት ተከሳሽ ሳሙኤል ኃይሌ በውስጡ ከፍተኛ አቅም ይዞ ሟች በማያውቅበት ሁኔታ ለመግደል ቢያስብም ምቹ ጊዜና ሁኔታ አልፈቅድ ብሎት 29 ዓመታትን ቅም ይዞ ቋጥሮ ለ29 ዓመታት ሲከታተለው ይቆያል። ከ29 ዓመታት ቅም መያዝ በኋላ ከዛ ሁሉ ዓመታት በኋላ ተከሳሽ ሳሙኤል የህብረት ባንክ ጥበቃ ስራ ተቀጥሮ በሚሰራበት ወቅት ለጥበቃ የተሰጠውን ክላሽንኮፍ የጦር መሳሪያ ከ30 ፍሬ ጥይት ጋር ይዞ መደበኛ ስራውን በመስራት ላይ ሳለ በዛው አካባቢ በሹፍርና ስራ የተሰማራው ውሃ ለመግዛት ወደ ሱቁ በሚሄድበት ጊዜ ተመልክቶ ለ29 ዓመታት የያዘውን ቂም ለመወጣት የታጠቀውን መሳሪያ እንደምቹ ሁኔታ በመጠቀም ሟች ግለሰብን በአንድ ጥይት ጀርባውን መቶት መሬት ላይ ከጣለው በኋላ በተኛበት ጭካኔ በተሞላበት መንገድ ደጋግሞ ጭንቅላቱንና የተለያየ የሰውነት ክፍሉን በጥይት በመምታት የግድያ ወንጀል ከፈጸመ በኋላ ለማምለጥ ሲሞክር የቀጠናው ፖሊስ አባላትና ከአካባቢው ህብረተሰብ ጋር በመተባበር በቁጥጥር ስር ያውሉታል። በዚህ ጉዳይ ለማጣራት የተዋቀረው የምርመራ ቡድን ጉዳዩን አጣርቶ በፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት የመሰረተውን የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት ከ2016 እስከ 2017 ድረስ የክስ መዝገቡን ሲመረምር ቆይቶ መጋቢት 23 ቀን 2017 በዋለው ችሎት ተከሳሽ ሳሙኤል ኃይሌ ተፈራ በቀረበበት እና የሰው መግደል ወንጀል ጥፋተኛ ሆኖ በመገኘቱ በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ያው ዜናውን እንደሰማችሁት ነውና በከፍተኛ ሁኔታ በጣም የሚያሳዝን ነውና 29 ዓመት ድረስ ቅም በመያዝ አንድን ሰው ለመግደል ለዛውም በጥርጣሬ ምስቴን አባልጎብኛል ብሎ የፈጸመው በጣም ዘግናኝና አስነዋሪ ነውና በአደራ መልኩ የተሰጠውን ባንክ ቤት ሊጠብቅ የተሰጠውን ክላሽ ደግሞ ሰው መግደል ለሰው መግደል እንትን መጠቀሙም በጣም አስነዋሪና አሳዛኝ ጉዳይ ነውና ያው በፈጸመው ወንጀል ተከሶ ፖሊስ በቁጥጥር ስር አውሎት ከአቃቢ ሕግ ጋር በመሆን ነው ፍርድ ቤት ያቀረበውና ሰውየው ጥፋተኛ ሆኖ በመገኘቱ በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታልና የተለያዩ ወንጀል ነክ ዜናዎችን ዓለም አቀፍ ዜናዎችን ተአማኒነት ያላቸውን መረጃ ለክቡራን ለዩቲዩብ ቤተሰቦቼ ለማድረስ ከእንግዲህ ደከመኝ ሰለቸኝ ሳልል ለመስራት ለእናንተ ለክቡራን አድማጮቼ ለማድረስ ዝግጁ ነኝና እናንተም ደከመኝ ሰለቸኝ ሳትሉ በኮሜንት አስተያየታችሁን እየሰጣችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ አብራችሁኝ እንድትቀጥሉ በታላቅ አክብሮት ጠይቃለሁ። በያላችሁበት ቦታ ሁሉ ሰላምና
ጤና ተመኘሁላችሁ። አብረን መረጃ እየተለዋወጥ አብረን መረጃ እየተሰጣጣን ከዩቲዩብ ቤተሰቦቼ ጋር ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። የእናንተ ሰብስክራይብ ለኔ ደግሞ ትልቅ መነቃቃትንና ስለሚፈጥርልኝ መረጃዎችን ለማድረስ ሁሌም ዝግጁ ነኝ እላለሁና ሰላሙን ተመኘሁላችሁ።